ሰላም ውድ ቤተሰቦቻችንና ተመልካቾቻችን እንደዚሁም የዚህ ፕላትፎርም ተከታታዮቻችን አንዳንድ መረጃዎች ወደ እናንተ ለቀው እናንተን ለመጥቀም እንጂ እኛ ፎሎ ለማሰባሰብ እንዳሆነ እንድትገነዘቡልን እንፈልጋለን። ማለት የሚፈልገው ምንድነው? እኛ ምርምራችን እጽዋት ላይ ነው። በብዛት እጽዋት ላይ ስለሆነ ሌላ ነገር ጋር የምታገናኙ በጣም ስህተት ነው። ይቅርታ የነገር ተታክሩ አደራላለሁኝ። ከዛ ሲቀጥል በትዳር ሁኔታ የተቸገራችሁ በተለያዩ ጥቃቅን ህመሞች ግን በጣም ጎልተው በእናንተ ላይ አንድን ብላችሁ ተስፋ የቆረጣችሁ ሰዎች፣ ትዳራችሁ የተዘጋ፣ ልጅ ያጣችሁ ወዘተ በጣም በብዙ የተቸገራችሁ ሰዎች እንዳላችሁ እናምናለን። ግን በአጭበርባሪዎቹ በሌቦቹ ተሸፍነን እኛን ማግኘት ስላልቻላችሁ በጣም እያዘንን፣ ከዚህ በኋላ ግን እኛን ማግኘት የምትችሉበትና ያለምንም ክፍያ ከፈለጋችሁ መባ በሚባል ነገር እናንተ በፈቀዳችሁት ነገር በትንሽ ክፍያ ህይወታችሁን ማስተካከል እንደምንችል ልነግራችሁ ወዳለሁ። አመሰግናለሁ። ደውሉ፣ መፍትሄውንም መልሱንም እንሰጣችኋለን። ሰላም ሁኑ።